ጻድቅ የሆንክ የዘላለም አባት እግዚአብሔር በጌታ በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግናለን። አሜን። ዛሬ እንዲህ ባለ መልኩ እዚህ እንድንሆን ስለፈቀድክልን በጌታ በኢየሱስ ክርስቶስ ስም እናመሰግናለን። አሜን። እግዚአብሔር አባታችን ሆይ ይሄ እንዲሆን የፈቀድከው አንተ ነህና ስምህ ይባረክ። አሜን። አሁን ደግሞ ጌታው እዚህ አካባቢ ያሉት በኦሮሚያ ልዩ ዞን ቡራዩ ስር እዚህ ታጠቅ አካባቢ ያሉ ወገኖችን ለማየት እድል ስለሰጠን እናመሰግናለን። አሜን። እድል ስለሰጠን እናመሰግናለን። አሜን። እግዚአብሔር ሆይ እኛ ይዘን የመጣነው ጥቂቱ ነገር ነው። ምናልባት አንድ ቀን በልተው ቢያድሩ አንተ ግን ጌታው ከማልቅ በረከቴ እንድታዘንብባቸው ጸልያለሁ። አሜን። እኛ በቁጥር ጥቂት የሆኑ ሰዎችን አይተን ደርሰንላቸዋል። ግን ብዙ የሚደርስላቸው ያጡ ብዙ ወገኖች አሉ። እዚህ አካባቢም ቢሆን በአዲስ አበባ በኢትዮጵያ ምድር እነዚህንም እንድታስባቸው ጸልያለሁ። አሜን። እነዚህንም እንድታስባቸው ጸልያለሁ። ለነሱም እንድትደርስላቸው ጸልያለሁ። እግዚአብሔር አባት ሆይ አንተ ከሰማይ መስኮትን ከፍቴ በረከት እንድታዘንብባቸው ጸልያለሁ። ደግሞም እግዚአብሔር የሰው ልብ እንድታራራ ወገን ለወገን ወንድም ለወንድም እህት ለእህት እንድትራራ በዚህ አስቸጋሪ ጊዜ ሰው ሁሉ እንድተሳሰብ እንድረዳዳ ይሄንን መንፈስ በእያንዳንዱ ሰው እንድትጨምር ጸልያለሁ። ይሄ በሽታ በኢየሱስ ስም የተነቀለ ይሁን። አሜን። በኢየሱስ ስም ይሄ በሽታ በእነዚህ ወገኖች ቤት አይግባ። አሜን። ይሄ በሽታ እዚህ መንደር አይግባ። አሜን። ይሄ በሽታ እዚህ ከተማ አይግባ። አሜን። በኢየሱስ ስም ከኢትዮጵያ ምድርም ይነሳ። አሜን። ያለው እግዚአብሔር ይሄ በሽታ ከዚህች ምድር ይነሳ። አሜን። መፍትሄ ለምድራችን ይሁን። ሰላም ለምድራችን ይሁን። ሀገራችን ሰላም ይሁን። ደግሞ እግዚአብሔር ሆይ ጊዜ አንተ በቀራንዮ መስቀል ላይ የከፈልክልን ዋጋ የምናስብበት የስቅለትና የትንሣኤውን ዓመተ በዓል የምናከብርበት ጊዜ ነው። በዚህ ጊዜ ደግሞ እግዚአብሔር ሆይ አንተ የሰራልን እያሰብ ጌታው ከመብላትና ከመጠጣት ያለፈ ለነገ ሕይወታችን የሚሆን ነገር እንድናደርግ አንተ እርዳን። አሜን። እግዚአብሔር ሆይ ዋናው ነገር የዘላለም ሕይወት ነው። በዚህ ምድር ላይ ብንኖር ነገ ጥለን እንሄዳለን። በዚህ በኮሮና ቫይረስ የሚሆን በድንገተኛ አደጋም በሌላም በሽታ እንደገናም ዝም ብለን ያለ በሽታ አንድ ቀን ልንሄድ እንችላለን። ዋናው ግን የዘላለሙ ቤቱ ነው። ወገኖቼ እግዚአብሔር የዘላለም ቤታቸውን እያሰቡ አንተ የከፈልክላቸው መስዋዕትን እያሰቡ ለአንተ ክብር እንዲኖሩ እንድትረዳቸው ጸልያለሁ። አሜን። በዚህ አካባቢ ህይወታቸውን ያላስመለጡ ወገኖች አንተ እንድትደርስላቸው መንገድ፣ እውነት፣ ህይወት አንተ ብቻ እንደሆንክ አውቆ በአንተ እንዲያምኑ እንድትረዳቸው በኢየሱስ ስም ጸልያለሁ። አሜን። ስለምትረዳን አመሰግናለሁ። አሜን። በኢየሱስ ስም አሜን። እግዚአብሔር ይባርካችሁ። በርቱ። አጋሩ ይዛላችሁ። ምናልባት የምትሉ ነገር ካላችሁ አንድ ሰው ልትባርኩ ካሰባችሁ እድል ይሰጣችኋለሁ። የሚገርማችሁ ነገር እኛ ይሄንን ይዘን የመጣ ነው ራቅ ያሉ የተወሰኑ እህቶቻችን ከኛ ጋር የሚያገለግሉ እኛው ወገኖቻችን እንይረሳቸው ብሎ የላኩትን ትንሽ ብር አሰባስበን ነው ይሄንን የመጣ ነውና እነሱንም እንድትባርኩ ለአንድ ሰው እድል ይሰጣል። እኔ ሁለት ልጆቹ ጋር ተቸግሬ ነው የምኖረው። ከዛው ጌታን እኔ ሳላስብ ይሄ ያሰጠው ነገር በእውነት እኔ በጣም ደስታ አልተቻለም። ጌታ ምስጋና ይግባ። ለዛ ነው ያለሽ? አዎ ልጆቹ ሁለት፣ አንዷ ቤት ናት። በምን ነበር የምታሳድጊያቸው? እኔ በቃ ዝም ብዬ ወደዛ ወደዚህ አዲስ አበባ ሄጄ የምሰራው ስራ ምንም የለም። እኔ ዛፍ ያስታጀ ትንሽ ቆሻሻ ውስጥ ለቅሜ ምን ብዬ ተቸግሬ ነው የማደረው። ከዛ ጌታን እኔ ነገር እንዴት ዛሬ ደረሰም ብዬ ነው በእውነት ደግሞ በሱ የተነሳ ከቤት መውጣት አልቻልሽም? አዎ። ከዛን እጄ አላውቅም፣ 2 ወር ሊሆን ነው ከቤት ወጥቼ አላውቅም። መሳፈሪያ የለም፣ እጄ ላይ 1 ብር የለም። ተቸግሬ ነው እንደው መብለው መጠጣ ላይ ልጆቼ ጋር ተጨንቄ ነው የሚያደር። አይዞሽ አይዞሽ። እንግዲህ ትልቅ እግዚአብሔር የልብን ነው የሚያየው። ይሄ ጊዜም ያልፋል። እንደገና እግዚአብሔር ደግሞ ሌላ ቀንን ያመጣል። እስቲ የምትያቸው ነገር ካለ እስቲ ይሄን ትንሽ ነገር ነው ያደረጉልሽ የሚሰሙሽ ሰዎች ስላሉ እስቲ ምን የምትያቸው ነገር አለ? በቃ እኔ የምትለው እኔስ በቃ ጌታ ይባርካችሁ። እናንተ የሰጠው እናንተስ ጸጋ እግዚአብሔር ጨምሮ ይስጣችሁ። እኔ ሳላስብ ጌታ ይኸው ጠርቶ የሰጠው ጌታ ያመሰግናል። እዛው ነው እኔ ሌላ ምንም ባርካቸው። እንዳሰቡ ደግሞ ፈጣሪ እነሱንም በጸጋ በበረከት ያስባቸው። ማለት ይሄን አስቦ ይወጣ አይደለም። በእርግጥ ባለው ሁኔታ በጣም ተጨንቀን ያለነው ልጆቻችንን መግባቸው ነገር የለም። በጣም በጭንቅ ላይ ነው ያለነው። ግን ቢሆንም ይሄንን ስላደረጉ ጌታ ኢየሱስ ይባርካቸው። እኔ የምለው ነገር ሌላ የለም። እግዚአብሔር ይባርካቸው ነው። ትልቅ ነገር ነው እግዚአብሔር ያደረገልን። ከዛ በፊት ግን
በዚህ ዙሪያ ነገሮች ሁሉ ሲጨላልሙ ይሄ ደግሞ አዲስ አበባ ዙሪያም ቢሆን ሰው አዲስ አበባ ወጥቶ ነው ብዙ ነገር ሽጦም ተገበያይቶ የሚጋውና ትራንስፖርት ሲዘጋ አስቸጋሪ ነገር ሆነ። እንደ ቤተክርስቲያን እንደ ሀገር የምናስብ ሰዎች ስለሆን ከመጸለይ ባሻገር ምንም አናደርግም ነበርና እዚህ ላይ ሁሉ ነገር ከእጅ ወደ አፍ ነው። ብዙ ሰዎች እዚህ ፋብሪካ ውስጥ ሰርተው የሚኖሩ ናቸውና ፋብሪካም እንደሚታወቁት ተዘግቷል። ገበያም ሄዶ ማምጣት አይቻልም። ግን መጨረሻ ላይ ያደረግነው ነገር ብሎ መጸለይ ነው። ከምንም በላይ እግዚአብሔር አዋቂ ነው። እኔ የገረመኝ ነገር ምንድነው እንዴት ይሆናል ማንንም ከማንም የሚሻል አይደለም ዛሬ ብለን ስናስብ መፍትሄው ግን መጸለይ እንደሆነ አመንና ቤተክርስቲያን ጸለይ። እኔ እውነቴን ነው። ይሄ ነገር ሲሆን እግዚአብሔር የማንንም ጸሎት እግዚአብሔር የማንንም ጩኸት ሰምቶ ዝም የሚል አምላክ አይደለም። እግዚአብሔር ይመስገን። ከምንም በላይ እግዚአብሔር ክብሩን ይሰደው። አሜን። ይሄ ትንሽ ነገር አይደለም ለኛ እኔ አውቃለሁ። ምክንያቱም ያለውንም ችግር በብዙም በጥቂቱ ስለሚረዳ ይሄንን ጸለይ። መንግስትም ይሄንን ነገር ጎረቤት እንደ ጎረቤት ቤተክርስቲያንም ድርጅቶችም ግለሰብ ባለሀብቶችም ይሄን ነገር በተሻለ መጠን መረዳዳት እንድንችል በሚዲያ እንሰማለን ይነገራል። ግን ስናየው እንዴት ይሆናል የዚህ አካባቢ ጉዳይ ሲባል የምታሰብ ጉዳይ አይደለምና እኔ ከመጸለይ ባለፈ ምንም ነገር አላደረግንም። ይሄን መልእክት ሲሰማ ግን ከምንም በላይ ደስታን አልቻልኩኝም። ክብር ለእግዚአብሔር ይሁን። ብዙ ሰዎች አሉ በተለየ መንገድ የሆነ ነገር ማድረግ ያልቻልነውን ግን እግዚአብሔር ደረሰላቸውና እግዚአብሔር በእንዲህ መልኩ አስደነቀን። ከምንም በላይ እነዚህ ሰዎች ይሄንን ነገር እዚህ አዲስ አበባ ይሄ ነገር ከዚህ የበለጠ መስራት ሲገባቸው የእግዚአብሔር ፈቃድ ነበርና ብቻ ልባቸውን አድምጦ ወደዚህ ነገር ሲመጡ እግዚአብሔር ረድቷቸዋልና እግዚአብሔር ዘመናቸውን ይባርክ። አሜን። እግዚአብሔር ትዳራቸውን ይባርክ። አሜን። እግዚአብሔር አገልግሎታቸውን ይባርክ። አሜን። በበኩሌ ባርኩ ነው የምለው። ከዚህ የበለጠ እግዚአብሔር ረዳቸውን ባርኩ። 3 ጊዜ እስኪ ከልምድ ያለፈ ነገር ወገኖቻችንን ዘመናቸውን ትዳራቸውን ህይወታቸውን እግዚአብሔር ይባርክ በሏቸው። ጌታ ይባርካችሁ። ጌታ ይባርካችሁ። ጸጋ ይብዛላችሁ። አገልግሎት ይብዛላችሁ። እናንተንም Stop,